በመጀመሪያ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከዚህም በመቀጠል ስለ ኢትዮጵያ ሀገራችን ስለ የወደፊት ከፍታና እድገት እና ከአረቡ ምድር ጋር ሲነጻጸር እግዚአብሔር የተናገረኝ ለሞላን ኢትዮጵያውያን በየትኛውም አገር በአገር ቤትና በውጭም በየትኛውም ቤተ እምነት ያላችሁ ሁሉ ስለ ኢትዮጵያ ስለ ሕዝቧ የምትጸልዩ እና የአገራችን ከፍታ በናፍቆት መቼ ይሆናል ብላችሁ ለምትጠባበቁ ሁሉ እግዚአብሔር የተናገረኝን መልእክት ይዤላችሁ ቀርባለሁ። ብርሃንሽ መጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ብርሃን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታት ወደ ማውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽም በጫንቃ ላይ ይሸከማቸዋል። በዛን ጊዜ የባህር በረከት ወደ አንቺ ስለሚመለስ የአሕዛብ ብልጽግና ወደ አንቺ ስለሚመጣ አይተሽ ደስ ይለሻል፣ ልብሽም ይደነቃል ይሰፋማልም። ተናግሮናል ሲንሸርፍ ኃጢአት ያበዛን ለምን እንከሰፍ የእግዚአብሔር ትዕግስት ለመዳናችን